ሰላም ሰላም የቻናላችን ቤተሰቦች እንደምን ቆያችሁ? እንግዲህ ባለፈው ሳይኮሎጂ ቻፕተር ፓርት ዋን የተወሰነን አይተን ለማየት ሞክረናል። ዛሬ ደግሞ ቻፕተር ዋን የቀረውን ፓርት ቱ ይዘንላችሁ መጥተናል። እንግዲህ ለቻናሉ አዲስ የሆናችሁ ቤተሰቦች በመጀመሪያ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ በየቀኑ የምንለቃቸው እንደዚህ አይነት ጠቃሚ ቪዲዮ እንዲደርሳችሁ የደወል ምልክቱን በመጫን እንዲሁም ቪዲዮ ላይክ በማድረግ እንድትጀምሩ እናሳስባለን። እንዲሁም ደግሞ እናንተ ለምታውቋችሁ ለጓደኞቻችሁ ፍሬሽማን ኮርስ እንዲሁም ሪመዳን ለሚወስዱ ቻናሉን ሼር እንድታደርጉ ያው እናበረታታችኋለን። ቀጥታ ወደ ጥያቄ ማነው ወደ ሀሳቡ ወደ ዛሬው ቲቶሪያል እንሄዳለን። እንግዲህ ፓርት ዋኑን ያመለጣችሁ በባለፈው ቪዲዮ ፓርት ዋን ገብታችሁ ያው ብታዩ በብዙ ትጠቀሙበታላችሁ። ሶ ወደ ዛሬው ቶፒክ ስንሄድ ከሞደርን ስኩል ኦፍ ሳይኮሎጂ ተነስተን ለማየት እንሞክራለን። ሶ ዜር አር ዲፍረንት ታይፕስ ኦፍ ሞደርን ስኩል ኦፍ ሳይኮሎጂ ዘ ፈርስት ዋን ኢዝ ዘ ሳይኮዳይናሚክ ፐርስፔክቲቭ። ሶ ሳይኮዳይናሚክ ፐርስፔክቲቭ የእነሱ ምንድነው? ኢት ሃዝ ኢትስ ኦሪጂን ኢን ዘ ፍሮይድ ቲዮሪ ኦፍ ሳይኮ አናላይሲስ። ሶ መነሻውን የሚያደርገው ፍሮይድ ቲዮሪ ኦፍ ሳይኮ አናላይሲስ ላይ ነው። ሶ ዲስ አፕሮች ኤምፋሳይዝ ዘ ኢንፍሉዌንስ ኦፍ ዘ አንኮንሺየስ ማይንድ ኦን ዘ ቢሄቪየር። ስለዚህ ማይንዳችን ሳብኮንሺየስ እና ኮንሺየስ የሆነ ምን አለው ፓርት አለው። ስለዚህ ይሄ ሳይኮዳይናሚክ ፐርስፔክቲቭ ምንድነው? ይሄ አንኮንሺየስ ማይንድ ቢሄቨር ላይ ምን አይነት ኢንፍሉዌንስ እንደሚያደርግ የሚያጠና ነው ማለት ነው። ዘ ሮል ኦፍ ቻይልድሁድ ኤክስፒሪየንስስ ኦን አዳልት ቢሄቨር። ስለዚህ እነዚህ ምን ይላሉ? በልጅነታችን ኤክስፒሪየንስ ያደረግነው ወይም የተለማመድነው ነገር ትልቅ አዳልት ስንሆንም ትልቅ ሮል ሚና እንዳለው ነው። ሶ ዘ ሮል ኦፍ ኢንተርፐርሰናል ኮንፍሊክት ኢን ዘ ቢሄቨር ኮንሰርንድ ይሆናሉ ማለት ነው። ሌላው ፐርስፔክቲቭ ምንድነው? ቢሄቨራል ፐርስፔክቲቭ ነው። ሶ ቢሄቨራል ፐርስፔክቲቭ ስንል ኤምፋሳይዝ ዘ ሮል ኦፍ ለርኒንግ ፕሌይ ኢን ዘ ሼፒንግ ኦፍ ዘ ቢሄቨር ኦፍ አን ኦርጋኒዝም። ኢትስ ኮንሰርንድ ዊዝ ሃው ዘ ኤንቫይሮንመንት አክት ዘ ፐርሰናል አክሽን። ስለዚህ መማር አይደለ ቢሄቨርን ሼፕ ከማድረግ አንፃር ትልቅ ሲግኒፊካንስ እንዳለው ያምናሉ ማለት ነው። ስለዚህ ኮንሰርንድ የሚሆኑት ምንድነው? ኤንቫይሮመንቱ ሶ የአንድን ፐርሰን አክሽን ምን ያህል አፌክት እንደሚያደርግ ያጠናሉ ማለት ነው። ኢትስ ሳምታይምስ ኮልድ ብላክ ቦክስ ተብሎ ይታወቃል። ይሄ እነዚህ ቢሄቨራል ፐርስፔክቲቮች ማለት ነው። አፕሮች ኢን ዘ ሳይኮሎጂ ቢኮዝ ኢትስ ትሪት ዘ ማይንድ አስ ሌስ ዩዝፉል ኢን ዘ አንደርስታንዲንግ ኦፍ ዘ ሁማን ቢሄቨር ብሎ ያምናሉ ማለት ነው። ዘ አፕሮች ቢሊቭ ዘ ፊልድ ሹድ ፎከስ ኦን ዘ ኦብዘርቬብል ቢሄቨር። በሚታየው ያው ባህሪ መሰረት ማለት ፎከስ ያደርጋሉ። ዛት ካን ቢ ሜዠርድ ኦብጀክቲቭሊ። ሶ እንደዚህ ብሎ ያምናሉ። ሌላው ሁማኒስቲክ ፐርስፔክቲቭ ነው። ኤምፋሳይዝ ኦን ዘ ዩኒክነስስ ኦፍ ዘ ሁማን ቢንግስ። ሶ እነሱ ደግሞ ፎከስ የሚያደርጉት ምንድነው? ዩኒክ ወይም ለየት በሚለው በሁማን በሰው ልጅ እንትን ላይ ኮንሰርንድ ይሆናሉ። ሰጀስትድ ዛት ኦል ኢንዲቪዥዋልስ ናቹራሊ ስትራይቭ ቱ ግሮው ዴቨሎፕ ቢ ኢን ኮንትሮል ኦፍ ዜር ላይፍ ኤንድ ቢሄቨር። ሶ ምን ብሎ ያምናሉ? ሁሉም ሰው በተፈጥሮ የማደግ እንዲሁም ደግሞ ኢቭን ኢን ዘ ኮንትሮል ኦፍ ዜር ላይፍስ ኤንድ ቢሄቨር የራሱን ባህሪ እንደገናም ደግሞ እነዚህ ከመኖሩ ጋር የተያዙ ነገሮችን ኮንትሮል ለማድረግ እንትን እንደተሰጠው ሰጀስት ያደርጋሉ። ሌላው ሁማኒስቲክ ሳይኮሎጂስት ሜንቴን ዳት ኢች ኦፍ አስ ሃዝ ኤ ካፓሲቲ ቱ ሴክ ኤንድ ሪች ዘ ፉልፊልመንት ብሎ ያምናሉ ማለት ነው። ሶ ጎላቸው ምንድነው? ዘ ጎል ኦፍ ሁማኒስቲክ ሳይኮሎጂ ዋዝ ሄልፒንግ ፒፕል ቱ ኤክስፕረስ ዜምሰልቭስ። ሶ ሰዎች ራሳቸውን በክሬቲቪቲ ኤንድ አቺቭ ዜር ፉልፊልመንት ፖቴንሻል ኦር ሰልፍ አክቹዋላይዜሽን ኦር ዴቨሎፒንግ ዘ ሁማን ፖቴንሻል ቱ ዘ ፉል። ስለዚህ ሰዎች እነዚህ ማስለው አለ አይደል ህጉ። ስለዚህ ከቤዚክ ኒድ ጀምሮ እስከ ሰልፍ አክቹዋላይዜሽን ይሄዳል። ስለዚህ የሰው ልጅ ፈጣሪ ማለት የሆነ መንገድ ክሬቲቭሊ እንዲሰራ ምን ያደርጋሉ? ራሱን ወይ እንዲገልጽ ያበረታታሉ። እንደገናም ደግሞ ይሄ
ሰልፍ አክቹዋላይዜሽን ላይ እንዲደርስ ወይም አቺቭ እንዲያደርግ ምን ያደርጋሉ? ሰፖርት ያደርጋሉ ማለት ነው። እነዚህ ኮግኒቲቭ ፐርስፔክቲቭ ደግሞ ኢትስ ኮንሰርንድ አባውት ሜንታል ፕሮሰስ አይደለ? እነዚህ ከኮግኒቲቭ ጋር ኢሹ ፐርስፔክቲቭ ጋር የሚነሳ ኢሹ ደግሞ ምንድነው? ስለ ሜንታል ፕሮሰስ ነው እነሱ and how people remember, reason, solve problem, explain experiences affect their action. So in this view, thinking is information processing and compared with the computer. So when come to biological perspective, እነዚህ ደግሞ focus on studying how body events or function of the body affect the behavior, feelings and the thought. ስለዚህ እነዚህ ደግሞ ምን ብለው ያምናሉ? ባዮሎጂ እንደ ቢሄቨር ኢንትራክት ኢን ኮምፕሌክስ ወይ ሶ ባዮሎጂያችን ቢሄቨርን አፌክት ያደርጋል፣ እንዲሁም ደግሞ ቢሄቨሩ ባዮሎጂያችንን አፌክት ያደርጋል ብሎ ያምናሉ ማለት ነው። ሶ ሶሾ ካልቸራል ፐርስፔክቲቭ ስንመጣ ደግሞ ፎከስ ኦን ዘ ሶሻል እና ካልቸራል ፋክተር ዛት አፌክት ሁማን ቢሄቨር አስ ፊሽ ካናት ሊቭ ዊዛውት ዋተር ሁማን ቢሄቨር ካናት ቢ አንደርስቱድ ዊዛውት ሶሾ ካልቸር ኮንቴክስት። ስለዚህ እነዚህ ምን ብሎ ያምናሉ? ሶሾ ካልቸራል ፐርስፔክቲቭ አሳ ከውሃ ውጪ ሰርቫይቫል መኖር እንደማይችል የሰው ባህሪ ሶ ዊዝአውት ከሶሾ ካልቸራል ኮንቴክስት ኤክስፕሌን ማድረግ አይቻልም። ሶ ዘ ሶሻል እንደ ካልቸራል ኢንቫይሮንመንት ዛት ዘ ፒፕል ስዊም ኢን ኤቭሪ ዴይ። ስለዚህ አንድ ሶሳይቲ አለ ማለት ካልቸር አለ ማለት ነው። ስለዚህ ሁማን ቢሄቨር ካናት ቢ አንደርስቱድ ዊዛውት ሶሾ ካልቸራል። ስለዚህ ስለ ሰው ልጅ ባህሪ ልናጠና ወይም የሚገባ ከምን ተነስተሽ ነው? ከሶሾ ካልቸራል ኮንቴክስት ተነስተን ነው። ያ ማለት ሶሾ ካልቸራል ይሄ ማህበራዊነት የለም ማለት ቢሄቨር የለም ብሎ ያምናሉ ማለት ነው። So when come to the branches or subfield of psychology, so psychology is a broad field. There are many specialized under umbrella. The first one is developmental psychology. So developmental psychology studies how people develop over the time through the process of maturation and learning. ስለዚህ developmental psychology ስንል ሰዎች የሰው ልጅ በሂደት ወደ ማቹሬሽን ወይም የተለያዩ በመማር ወደ ማቹሬሽን ደረጃ ይደርሳል ብሎ ያምናሉ። ስቴዲስ ኤጅ ሪሌትድ ቼንጅ ትሩ ዘ ላይፍ ኦፍ ዘ ስፓን። ሶ አስፔክትስ ዴቨሎፕመንት አስፔክትስ ኦፍ ዴቨሎፕመንት ስንል ፊዚካል ሊሆን ይችላል፣ ኮግኒቲቭ ኦር ሶሻል ሊሆን ይችላል። ሶ ስቴጅስ ኦፍ ዴቨሎፕመንት ኢንፋንሲ፣ ቤቢሁድ፣ ቻይልድሁድ፣ አዶለሰንት፣ አዳልትሁድ እና እነዚህ ኦልድ ኤጅ የምንለውን ያካትታል ማለት ነው። ሶ ኤዱኬሽናል ሳይኮሎጂ ደግሞ ዲልስ ዊዝ ዘ ጀነራል ፕሮሰስ ኦፍ ኤዱኬሽን ኢን ጀነራል። ስለዚህ ስለ አጠቃላይ ስለ ትምህርት ሁኔታ ኮንሰርንድ ኦር የሚያጠና ኤዱኬሽናል ሳይኮሎጂ እንላለን። ኢትስ ትሪትስ ቱ ሜክ ዩዝ ኦፍ ሳይኮሎጂካል ኖሌጅ ኢን ኢምፕሩቪንግ ቲቺንግ ዘ ለርኒንግ ፕሮሰስ። ሶ ለርኒንግ ኢዝ ኤ ሰንትራል ፎካል ኤሪያ ማለት ነው። ሶ ወደ ካውንስሊንግ ስንመጣ ደግሞ ካውንስሊንግ ሳይኮሎጂ ዲልስ ዊዝ ፕሮቫይዲንግ ካውንስሊንግ ሰርቪስ ቱ ዘ ፒፕል አይደለ are troubled by a problem in their life, assists people on issue of personal adjustment, vocational and career planning, family life, may work in the school, hospital, clinics or office. ስለዚህ ካውንስሊንግ ሳይኮሎጂ ስንል ደግሞ ፕሮቫይዲንግ ካውንስሊንግ አይደል፣ በተለያዩ ዙሪያ የምክር አገልግሎትን በተለያየ ቻሌንጅ ውስጥ ለሚያልፉ ሰዎች በተለያየ ኢሹ ካውንስሊንግ የሚያደርግ ሳይኮሎጂ ብራንች ደግሞ ካውንስሊንግ ሳይኮሎጂ ልንል እንችላለን ማለት ነው። ሌላው ፐርሰናሊቲ ሳይኮሎጂ ነው። ሶ ፐርሰናሊቲ ሳይኮሎጂ ስንል ስቴዲስ ዘ ዌይ ኢን ዊች ፒፕል ዴቨሎፕ ኤንድ ካራክተሪስቲክስ ዛት ዘም ዘ ዩኒክ አይደለ፣ ሰዎች ትሩ ፕሮሰስ ዴቨሎፕ የሚያደርጉትን ካራክተር ያ ካራክተር ደግሞ ዩኒክ ስለሚያደርጋቸው የሚያጠና ፐርሰናሊቲ ሳይኮሎጂ እንላለን። ስቴዲስ ኢንዲቪዥዋሊስት ዲፍረንስስ ኢን ፐርሰናሊቲ ኤንድ ዘር ኢፌክትስ ኦን ዘ ቢሄቪየር። ሶ ሌላው ኢንዱስትሪያል ኦር ኦርጋናይዜሽን ሳይኮሎጂ የምንለው ስቴዲስ ሁማን ቢሄቪየር ኢን ዘ ወርክ ፕሌስ አይደለም ኤንድ ሃው ዘ ቢሄቪየር አፌክት ዘ ፕሮዳክሽን። ይሄ ኦርጋናይዜሽናል ወይም ኢንዱስትሪያል ሳይኮሎጂ የምንለው ደግሞ ስለ ሰው ባህሪ ወይም በስራ ቦታ ሊሆን ይችላል የሚያጠና ነው። እንደገና ደግሞ ያ የሰው ቢሄቪየር
ምን አይነት ኢፌክት አለው ወይም ምን አይነት ተጽዕኖ አለው በምርታማነት የሚለውን ነገር የሚያጠና ያው ኦርጋናይዜሽናል ሳይኮሎጂ እንላለን። ሌላው ዌን ካም ቱ ሶሻል ሳይኮሎጂ ኢት ስቴትድ ዘ ሮል ኦፍ ሶሻል ፎርስስ ኢን ዘ ገቨርኒንግ ኢንዲቪዥዋልስ ቢሄቪየር examine the way in which the pattern of the person feeling, thinking, acting, and affecting by other. So when come to cross-cultural psychology, studies the way in which context and the culture affect the behavior, thought, and emotion. It is inherent in determining whether or not psychological process are the universal or cultural specific. ሶ እነዚህ ደግሞ ምን ላይ ፎከስ ያደርጋሉ? እነዚህ ሳይኮሎጂካል ፕሮሰስ የምንላቸው ዩኒቨርሳል ነው ወይስ ካልቸር ስፔሲፊክ ነው የሚል ኢሹን ያጠናሉ። the study of the variability and invariance under different cultural condition. So submissiveness or aggressiveness ኮንሲደርድ ሊያደርጉ ይችላሉ ማለት ነው እንደ ምሳሌነት። ሌላው ፎሬንሲክ ሳይኮሎጂ ስንል ብራንች ኦፍ ሳይኮሎጂ ዛት አፕላይ ዘ ፕሪንሲፕል ኢን ዘ ሌጋል ሲስተም። ስለዚህ በሌጋል ሲስተም ላይ እነዚህ ሳይኮሎጂካል የሆኑ ፕሪንሲፕል አፕላይ የሚያደርግ ፎሬንሲክ ሳይኮሎጂ እንላለን። ኢትስ ኮንሰርንድ ዊዝ ዘ ስቴዲ ኦፍ ሰች ኢሹስ አስ ኢዝ ሳምዋን ኢሞሽናሊ ኤንድ ሜንታሊ ካፓብል ቱ ስታንድ ትራያል ኦር ሃው ሹድ ማይነርስ ቴስቲሞኒ ቢ ሃንድልድ ኢን ኮርት የሚሉ ኢሹዎችን የሚያጠና ፎሬንሲክ ሳይኮሎጂ እንላለን። ሶ ዌን ካም ቱ ሄልዝ ሳይኮሎጂ ኢዝ ዘ ስቴት ኦፍ ሳይኮሎጂ ፋክተር ዛት ኮዝስ ኦፍ እነዚህ ፊዚካል ዲዚዝ። ሶ ኢትስ ኮንሰርንድ ዊዝ ኤክስፕሎሪንግ ዘ ዌይ ኢን ዊች ቢሄቪየር አፍተር ዘ ሄልዝ። ስለዚህ የሆነ ቢሄቪየር ይኖራል። ሶ እነዛ ቢሄቪየሮች እንዴት አድርጎ የሰው ጤናን ሊያቃውሱ ይችላሉ በሚል ዙሪያ የሚያጠና ሳይኮሎጂ ብራንች ነው ማለት ነው። ሶ ክሊኒካል ሳይኮሎጂ ስንል ደግሞ ኢዝ ኤ ፊልድ ዛት አፕላይ ሳይኮሎጂካል ፕሪንሲፕል ሶ ቱ ዘ ፕሪቨንቴሽን ዘ ዳያግኖሲስ ኤንድ ትሪትመንቴሽን ኦፍ ሳይኮሎጂካል ዲስኦርደር። ሶ ክሊኒካል ሳይኮሎጂ ስንል የተለያዩ ሳይኮሎጂካል ዲስኦርደሮች ይኖራሉ። ሶ ከሱ ጋር የተያያዙትን እንዴት አድርገን ልናክም እንችላለን፣ እንዴት አድርገን ልንመረምር እንችላለን፣ እንደገናም ደግሞ እንዴት አድርገን ትሪት እናደርጋለን የሚለውን ፕሪንሲፕል የሚያጠና ደግሞ ክሊኒካል ሳይኮሎጂ እንላለን ማለት ነው። ሶ ሪሰርች ሜትድ ኢን ሳይኮሎጂ ዘ ሪሰርች ሜትድ ዛት ሳይኮሎጂስት ዩዝ ቱ ዘ ስቴዲ ኦፍ ሁማን ቢሄቪየር ካን ቢ ክላሲፋይድ ኢንቱ ሰቨራል ካቴጎሪ ቤዝድ ኦን ዘ ናቹራል ኤንድ ፐርፐስ ኦፍ ዘ ሪሰርች። ሶ እነዚህ ሪሰርች ሜትድ ኢን ሳይኮሎጂ የምንላቸው ምንም መሰረት በማድረግ ኔቸርን እና ፐርፐስ ኦፍ ዘ ሪሰርችን መሰረት በማድረግ በብዙ ይከፈላል። ሜጀር ክላሲፊኬሽን ኢንክሉዥን በዋናነት ሜጀር የምንላቸው እነዚህ ዲስክሪፕቲቭ፣ ኮሪሌሽናል እና ኤክስፐሪመንታል የምንላቸው ናቸው ማለት ነው። ሶ ዲስክሪፕቲቭ ሜትድ ስንል ኢንቮልቭ ዘ ሲስተማቲካል ሪኮርዲንግ ኦፍ አን ኦብዘርቬሽን ኦፍ አን ኢቨንት። ሶ የሆነ ኢቨንት ይኖራል ሲምፕሊ ኦብዘርቭ አድርገን ሪከርድ ስናደርግ ዲስክሪፕቲቭ እንላለን። ናቹራሊስቲክ ኦብዘርቬሽን ስንል ደግሞ ኢት ኢዝ ኤ ሲስተማቲክ ፕሮሰስ ኦፍ ሪከርዲንግ of the behavior pattern of the people አይደለ objectives and occurrence and the witnessed in the naturalistic behavior. so እነዚህን ዝም ብለን ሪከርድ የምናደርግበት ነው። ስሩ the patterns of the people ሊሆን ይችላል፣ ኦብጀክት ሊሆን ይችላል። observe effects and observe the bias are major limitation of this ሜትድ። ሶ እንግዲህ እንደምንላችሁ የቻናሉ አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም በየቀኑ የምንለቃቸው እንደዚህ አይነት ጠቃሚ ቪዲዮዎችን በቀላሉ ማግኘት ትችላላችሁ። እንዲሁም እናንተ ለምታውቋቸው ለሪሜዳል እንዲሁም ደግሞ ለፍሬሽማን ኮርስ ተማሪዎች ሼር እንድታደርጉ እናበረታታችኋለን ማለት ነው። ሶ ሌላው ዘ ሰርቬይ ሜትድ ነው። ሶ ሰርቬይ ሪኳየር አስኪንግ ኦፍ ዘ ፒፕል አይደለ አርኮድ ሪስፖንዳንቹን በተለያየ ኢሹ በተለያዩ ጉዳዮች ላይ የምንጠይቃቸው ሰዎች ይኖራሉ። እነዛ ደግሞ መልስ የሚሰጡን ሪስፖንዳንትስ እንላለን። ፎር ኢንፎርሜሽን ዩዚንግ አዘር ሶ በቃላችን ልንጠይቅ እንችላለን ወይም ደግሞ ጥያቄውን ጽፈን አዘጋጅተን ሰርቬይ ልንሰራ እንችላለን ማለት ነው። ኢንተርቪው ኦር ኩዌሽነር አር ዩቲላይዝድ ቱ ኮሌክት ዳታ ኦን ዘ ቴሌፎን ፌስ ቱ ፌስ ስሩ አዘር ኮሚኒኬሽን ሚዲያ። ስለዚህ
ኢንፎርሜሽኑን ኮሌክት ለማድረግ ዳታውን ለማድረግ ወይ በኢንተርቪው ልንጠቀም ወይ የተለያዩ ኩዌሽነሪ ወይም በቴሌፎን ሊሆን ይችላል ወይም ፌስ ቱ ፌስ ስሩ አዘር ኮሚኒኬሽን ሚዲያ ሶ ኮሌክት ልናደርግ እንችላለን። ኢዝ ዩዝፉል ቱ ኮሌክት ዳታ ፍሮም ላርጅ ግሩፕ ኦፍ ፒፕል። ስለዚህ በጣም ከብዙ ሰዎች በአንድ ጊዜ ብዙ ሰዎችን ምን ማድረግ እንችላለን ከቨር ማድረግ እንችላለን። ሪኳየርድ ሰሌክቲንግ ሪፕሬዘንታቲቭ ሳምፕል ዌን ካም ቱ ኬዝ ስቴዲ ኢዝ ኤ ፕሮፕሊመንት ሪሰርች ሜትድ ኢን ሳይኮሎጂ ዛት ኢንቴንሲቭሊ ኢንቨስቲጌት ዋን ኦር ኤ ፊው ሲቹዌሽን ኢን ዲቴል ኦቨር ኤ ሎንግ ፔሪድ ኦፍ ታይም። ስለዚህ ስለሆነ እኛን ለማጥናት ስለምንፈልገው ነገር በጥልቀት ሰፊ ጊዜ ወስደን ማጥናት ስንፈልግ ይሄን ኬዝ ስቴዲን እንጠቀማለን። ኤግዛምፕል ስቴዲንግ ዘ ኢፌክት ኦፍ አሶሌሽን ኦን ላንጉጅ ዴቨሎፕመንት። ለምሳሌ አንድ ሰው ለረጅም ሰዓት ለረጅም ጊዜ ከሰው ተለይቶ ብኖር ያ መለየቱ ደግሞ በቋንቋው እድገት ላይ ሰው ምን አይነት ኢፌክት እንዳለው ለማጥናት ስንፈልግ እንጠቀማለን። ጀነራላይዜሽን ኢዝ ሊሚትድ ሶ ያን የአንድ ሰውን እንትን ወስደን ደግሞ ጀነራላይዝ ማድረግ ትንሽ ያው ሊሚትድ ሊሆን ይችላል ማለት ነው። ሌላ ኮሪሌሽናል ሪሰርች የምንለው ኢንቮልቭስ ስቴዲንግ ዘ ሪሌሽንሺፕ ቢትዊን አይደለ ቱ ቫሪያብልስ ዊዝ ማኒፑሌቲንግ ኤኒ ኮንዲሽን ሶ ኮዝ ኤንድ ኢፌክት ሪሌሽንሺፕ ኢዝ ናት ዲተርማይንድ ሲንስ ቫሪያብል አር ናት ማኒፑሌትድ። ኤግዛምፕል ኢንተረስትስ ኤንድ አካዳሚክ አቺቭመንት ሶ ስሞኪንግ እና ላንግ ካንሰር ምን አይነት ኮሪሌሽን ሪሌሽንሺፕ አለው የሚለውን ለማጥራት እንጠቀማለን። ሌላ ኤክስፐሪመንታል ሜትድ ነው። ሶ ኤክስፐሪመንታል ሜትድ ስንል ኢዝ ዩዝድ ዌን ኤ ሪሰርቸር ዋንት ቱ ዲተርማይን ኮዝ ኤንድ ኤፌክት ሪሌሽንሺፕ ቢትዊን ቱ ኢቨንትስ ኦር ቫሪያብል። ሶ ኤክስፐሪመንታል ስንል ስለ ኮዙን እና ኢፌክቱን በኮዙ እና በኢፌክቱ ምን አይነት ሪሌሽንሺፕ አለው ያ ደግሞ ቢትዊን ቱ ኢቨንት ሊሆን ይችላል ቫሪያብል ሊሆን ይችላል። ሶ ቫሪያብል ስንል ኢን ኤክስፐሪመንታል ሜትድ አር አትሪቢዩትስ ኦር ካራክተሪስቲክስ ኦፍ ኤ ሲቹዌሽን ፐርሰን ኦር ኤ ፌኖሜናል ዊች ሜይ ዲፈር ኦር ፍላክቱዌት አክሮስ ኤ ሲቹዌሽን ፐርሰን ኦር ፌኖሜን ሊሆን ይችላል። ሶ ዜር አር ቱ ታይፕስ ኦፍ ቫሪያብል። የመጀመሪያው ኢንዲፔንደንት ቫሪያብል እንላለን። ኢዝ ኤ ቫሪያብል ዛት ፕሮዲውስ ኢፌክት ኦን ዘ አዘር ቫሪያብል አይደለ። ይሄ ደግሞ ዲፔንደንት ቫሪያብል ስንል ኤ ቫሪያብል ዛት አፌክትድ ባይ ዘ ኢንዲፔንደንት ቫሪያብል። ስለዚህ ዲፔንደንት ቫሪያብል ስንል በኢንዲፔንደንት ቫሪያብል ምን የሚሆን ነው አፌክትድ የሚሆን ነው ማለት ነው። ሶ ግሩፕ ኦፍ ኢን ዘ ኤክስፐሪመንታል ግሩፕ ስንል ኤክስፐሪመንታል ግሩፕ የምንላቸው አሉ። ሁለተኛው ደግሞ እንደ ኮንትሮል ወይም ኮምፓሪዥን ግሩፕ የምንላቸው አሉ። ሶ ኤክስፐሪመንታል ግሩፕ ስንል ኢዝ ዘ ግሩፕ ቱ ዊች ኤክስፐሪመንታል ትሪትመንት ኦር ኢንዲፔንደንት ቫሪያብል ኢዝ ጊቨን። ስለዚህ ኤክስፐሪመንታል ስንል እነዚህ ኤክስፐሪመንታል የሆኑ ትሪትመንቶች ወይም ኢንዲፔንደንት ቫሪያብልን የሚወስዱ ናቸው። ዘ ኮንትሮል ወይም ደግሞ ዘ ኮምፓሪዥን ግሩፕ ስንል ዘ ግሩፕ ዊች ኢዝ ፎርምድ ፎር ኮምፓሪዥን ፐርፐስ ኤንድ ሪሲቭ ኖ ትሪትመንት። እነዚህ ደግሞ ይሄ ግሩፕ ፎርምድ የሚሆን ምንድነው ለኮምፔር ለማድረግ ነው። ይሄ ኢፌክቱን እና ሪሌሽንሺፑን ማለት ነው ኮዙን እና ኢፌክቱ ላይ ያለው ሪሌሽንሺፕ እና እነሱ ምንም አይነት የሆነ ትሪትመንት አይወስዱም። ስለዚህ ዛሬ የነበረን ቆይታ በዚህ ያበቃል። እንግዲህ ሳይኮሎጂ ፓርት ዋን እና ፓርት ቱ ብለን ሳይኮሎጂ ቻፕተር ዋን ለማየት ሞክረናል። ፓርት ዋንን በባለፈው ቪዲዮ በቀላሉ ያው በቻናላችን ማግኘት ትችላላችሁ። እንግዲህ እንደምንላችሁ ለቻናሉ አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም እንደዚሁ በየቀኑ የምንለቃቸው ቪዲዮዎች እንዲደርሳችሁ የደወል ምልክቱን በመጫን በቀላሉ ቪዲዮዎችን ማግኘት ትችላላችሁ። ስለነበረን ቆይታ እናመሰግናለን። እንዲሁም እንዲሰራ የምትፈልጉትን ፓርት በኮመንት ሴክሽን ብታስቀምጡልን በቀላሉ ይደርሰናል። ባይ ባይ። ሰላማችሁ ይብዛ።